በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አቤቱ አምላካችን ሲቆሙና ሁላችሁም ጸልዩ፣ ሁሉንም ነገር ለእግዚአብሔር ክብር አድርጉት ይላልና። አቤቱ አምላካችን እግዚአብሔር ሆይ ሰማያትን የዘረጋህ ምድርንም የመሰረትክ የሰውንም ሕይወት በውስጡ የሰራህ ውለታህ ብዙ ስጦታህ የማይነገር የሰላም ባለቤት የፍቅር አባት እዚህ ሰዓት በሕይወት በጤና ጠብቀህ ከዚህ ሰዓት ከዚህ ዕለት አድርሰህ ስለ ሀገራችን ስለ ሕዝባችን አንድነት እንድንመክር ሐሳባችንን ወደ አንድ አምጥተን ለሀገር የሚበጀውን ስራ እንድንሰራ በዚሁ ሰብስበህናል፣ ጠርተህናልና አቤቱ እናመሰግንሃለን፣ አቤቱ እናከብረሃለን፣ አቤቱ ቅዱስ ስምህን እናመሰግናለን። ጉልበት ሁሉ የሚሰግድልህ አቤቱ ላንተ እንሰግድልሃለን። አንደበትም ሁሉ ላንተ ይገዛል። የአማልክት አምላክ የጌቶች ጌታ የንጉሶችም ንጉስ አንተ ነህ። የሥጋም የነፍስም ፈጣሪ አንተ ነህ። በዚህ ዕለት የምንመክረው ምክር ለሀገራችን እድገት ለሕዝባችን አንድነት የሚጠቅም ስራ እንዲሰራ ያንተ ቅዱስ ፈቃድ ይሁንልን። መሪዎቻችንንም በሕይወት በጤና ጠብቀህ ሀገራቸውን ሕዝባቸውን በእውነት በፍቅር እንዲያገለግሉ ጥበቡን፣ ማስተዋሉን፣ ዕውቀቱን፣ ኃይሉን ጨምረህ አብዝተህ አድላቸው። ሕዝባችንንም ባርክልን፣ ቀድስልን። ያለብንን ችግር ሁሉ አስወግድልን። ዘመኑ የልማት የፍቅር የአንድነት ዘመን አድርግልን። ሀገራችን ምድራችን ባርከህ በሰላም በአንድ እንደ አንድ ልብ መካሪ እንደ አንድ ቃል ተናጋሪ ሆነን የምንኖርባት የተቀደሰች ምድር አድርግልን። እየለማ ያለውንም ልማት ባርክልን። ለሕዝባችን ለሀገራችን የሚጠቅም አድርግልን። ክፉን ነገር አርቅልን። ምስጋና ለአብ ለወልድ ለመንፈስ ቅዱስ ይሁን። ሁላችንም እግዚአብሔር ይባርከን። ስብሰባችንንም የሰመረ የተሳካ እንዲሆን የአምላካችን ቅዱስ ፈቃድ ይሁንልን። አሜን። ብስሚላህ አልሐምዱሊላህ አሰላቱ ወሰላሙ ዓላ ረሱሊላህ ሰለላሁ ዐለይሂ ወሰለም። ያ አላህ ያ ኻሊቀል አወሊነ ወልአኺሪን ያ ኻሊቀል ዛሂሪ ወልባጢን ሀገራችን ጠብቅልን፣ ወገናችን ጠብቅልን። ስብሰባችን የሰላም የደስታ የፍቅር የአንድነት የልማት አድርግልን። ልባችን ሰፊ፣ ደረታችን ሰፊ፣ ጭንቅላታችን ሰፊ አላህ አድርግልን። ዛሬ በተገናኘነው ታሪካዊ ስብሰባ ታሪካዊ ተቀባይነት ታሪካዊ ስኬትን አድለን። ልባችን አንድ አድርግልን፣ ውስጣችን አንድ አድርግልን፣ ምላሳችን አንድ አድርግልን። የምንለው ይፈጸምልን። እኛ ወደ አንተ መጥተናልና ለአንተ ሰጥተናልና መተጋገዝን፣ መተባበርን፣ ጥበብን፣ ማስተዋልን አድለን። ተጋግዘን ተባብረን ተደማምጠን ወደ ውጤታማ የምንደርስ አላህ ጀባ ይበለን። ፈተናውና ፍትናውን ዛሬ አላህ በቃ ይበለን። ወደ ልማት ፊታችን አዙረናልና ፊታችን ብቻ ሳይሆን ውስጣችንም ወደ ሰላም፣ ወደ ደስታ፣ ወደ ክብር አዙርልን። ተስማምተን አንድ ሆነን ዛሬ የምንገባ አላህ ጀባ ይበለን። ወሰለላሁ ወሰለም ዐላ ነቢይና ሙሐመድን ወዐላ አሊሂ ወሰሕቢሂ አጅመዒን።
በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሁሉን የምትችል ዘላለማዊ ቅዱስ እግዚአብሔር አምላካችን ሆይ አንተ አባታችን ነህ፣ እኛ ልጆችህ ነን። በዚህች በታሪካዊ ቀን ከመላው ሀገራችን ተሰብስበን የምንመክርበትን፣ የምንደማመጥበትን፣ የምንከባበርበትን እድል ስለሰጠህን እናመሰግናለን። በዚህም ደግሞ በአንተ መንፈስ በመመራት አንተ በመረጥካቸው በተወካዮቻችን በመመካከር በማመካከር በመደማመጥ ይህን አንተ የሰጠህንን ጸጋ የጸጋ ቀን የኢትዮጵያ ቀን የምንለውን ቀን እንድትባርክልን ስንለምንህ ጌታ ሆይ ለዚህ ስላበቃህን እናመሰግንሃለን። እንዲሁም የኢትዮጵያ የሀገራዊ ምክክር ኮሚሽን አባላት ለ4 ዓመት ተዘጋጅተውበት ሁሉንም አጀንዳ አቅርበውልን እንድንዋይ ስላደረጉን እያመሰገን አሁንም በሀገራችን ላይ አንተ የምትወዳት ሀገር ናትና ኢትዮጵያ ይህች ሀገራችን ተመካክራ እንደ ጥንቱ የሰው ልጅ ዘር መገኛ ብቻ ሳትሆን የሰው ልጅ የሚከብርባት ሀገር የነጻነት ሀገርም ስላደረካት አሁንም ወደፊት ለሌሎች አርአያ እንድታደርገን በልጅህ በጌታችን በኢየሱስ ክርስቶስ ስም እንለምንሃለን። አሜን። አቤቱ እግዚአብሔር አምላካችን እነሆ በሰላምና በጤና ጠብቀህ ዛሬ ደግሞ ከመላው ሀገራችን ወንዶችን፣ ሴቶችን፣ አባቶችን፣ እናቶችን ሁላችንንም በዚህ አዳራሽ ለብርቱ ጉዳይ ሰብስበሃልና ክብርና ምስጋና ለታላቁ ስምህ ይሁን። እግዚአብሔር አምላካችን ይህ ቆይታ፣ ይህ ምክክር ለሀገር እድገት፣ ልማት፣ ከፍታ እንዲሆን አንተ ለእያንዳንዳችን ማስተዋልና ጥበብን እንድታበዛልን እንማጸንሃለን። ጌታ ሆይ አንተ ከእኛ መካከል ካለህ እግዚአብሔር ሆይ የማይሆን ነገር የለምና ይህ ቆይታ የበረከት ጊዜ ይሆንልን። ምድራችን ይባረክ፣ አፈሩ ይባረክ፣ አየሩ የተባረከ ይሆን፣ አእምሮ ሁሉ ይባረክ። እግዚአብሔር አምላክ ሆይ ኢትዮጵያችንን በአዲስ መልክ በልዩ ሁኔታ እንድታነሳ ከፍ እንድታደርግ ሰላም ከዳር እስከ ዳር ከጫፍ እስከ ጫፍ እንዲሰራፋ በልጅ በኢየሱስ ክርስቶስ ስም እንጸልያለን። እግዚአብሔር አምላክ ሆይ ስለ ሁሉም እናመሰግንሃለን። ዛሬ በዚህ ቦታ አምጥተህናል፣ ለታላቅ ነገር ሰብስበህናል። ይህም ሆኖልናልና ይህን የረዳህ ለአገለገሉትም አቅምና ጉልበት የሰጠህ ቅዱስ እግዚአብሔር ስምህ ብሩክ ይሆን፣ ስምህ ብሩክ ይሆን። እነሆ ጊዜውን ሰዓቱን እያንዳንዱ ሁሉ ለክብርህ አሳልፈን እንሰጣለን። በጌታ በኢየሱስ ክርስቶስ ስም አሜን። ቅዱስ እግዚአብሔር አምላካችን የነገሥታት ንጉሥ፣ የጌቶች ሁሉ ጌታ፣ የኃያላን ሁሉ ኃያል ሕዝብህ በአንተ ፊት በአንድ ላይ በትሕትና ራስን ዝቅ በማድረግ ምስጋና እናቀርብልሃለን። ለዚህ ጉባኤ ምስጋና፣ ክብር፣ ውዳሴ በሰማይ በምድር ላንተ ይሁን። እነሆ በአንድ ላይ ተሰብስበናል። ፈቃድህን አንተ እንድትፈጽምልን፣ ክፉን ነገር እንድታረቅልን፣ አንድነትን እንድትገነባልን፣ ጠላት ከሚያደርገው ከማናቸውም ክፉ ነገር እንድትከልለን፣ ቅዱሳን መላእክት ሕዝብህን አገራችንን እንዲጠብቅ እንለምንሃለን። ይህ ጉባኤ በአንተ የተመራ ይሁን።
የሚደረገው የሚወሰነው ሁሉ ያንተን ክብር የሚገልጽ ይሁን። ፈቃድ ይፈጸም። አገራችን ሰላም ትሁን። ምድራችን አንተን ትፍራ፣ ታከብር፣ ትታዘዝ። ስለ ሰማህን ተመስገን። በመድኃኒታችን በጌታችን በኢየሱስ ክርስቶስ ስም አሜን።